እሺ እንደምን አላችሁ ሁላችሁ እንደምን ዋላችሁ? እንግዲህ አድራ እዚህ የተሰባሰብንበት ምክንያት ምንድነው? በርጌታ አስተማሩኝን ወእቴን ለእናንተ ሼር ለማድረግ ነው። ሜዳቂና መና ለፈለፉ ገደስ ይደቂ የት እንግዲህ ከነ ፊደሊ አመ መርጌታ አነ አስተማሪ ክያ ሲኔት በርሲሳ ዝም ብለህ አትንፋኝ። በቃ ዝም ብለህ አንብብ በቃ። ለዚህ እኮ በጣም እርቤ ለካችን አይደለ እንዴ? ለዚህ ፊደል የተማር አረባካችሁኛ ወይ በምርቃና እንማርበት። አሁን እኔ ምርቅን ብዬ ነው መማር መፈለግ። አመ ከነ ፊደል ይላል። ፊደል ነው እንግዲህ ይህ ፊደል ነው እንማማራለን ማለት ነው። ትኩረት አድርጎ ወደ እኔ ከና እንግዲህ አዳመጣ ከብት በሬ ፈንተምቱና ስሪት በሉ በሻንገታ ሁ አፋችሁ ሙዳምን ይጭ ቆጥር በቃ በእናትህ አንተ አንበርብሬ ቆጥር ሁ ሀ አይደለም እንዴ? ምን የቻ ማንበብ አቃተው ነው? በእናትህ ዝም ብለህ አንብብ በቃ። ሁ ይህ ምንድን ነው እሱ? በቃ ሀበል ጀምር። ሁ ሂ ሃ ሂ ሃ ሃ ሄ ህ ሆ ሆ ከነ መጨረሻ እንግዲህ ሆድ አንዱ ማስን ሆድ አግዶ በገደ ናሙድን ናሙድን ገብረአጎስ አንተም በደንብ ስማ። ሆ በቃ ለዚህ አይደለም። ምን ብናታችሁ ዝም ብሎ ይጨዋል። ሸምሱ አንተም ስማ በቃ በል የጻፍኩ መጨረሻሞ ሎ ናሙዲናሁ ያቀነ እሺ ለዚህ ቀጥል በቃ በምርቃና ነው። በቃ እቺ የምትሸመደደው በምርቃና ነው። ባወረባሽ ትጀረት ይጥፉፋት ምን ብናታችሁ ዝም ብሎ ይጨዋል። አንሶ ይሙር እስኪ ዝም በል አንተም ዶ ምን ሆነ ነው? እሳቸው ይማሩበት ሸምሱ ይማሩበት እንዴ። ዝም ብለህ ቀጥል፣ አትጨቃጨቅ። ቆጥል በቃ ዝም ብለህ እሺ ተውት። እንግዲህ እንቀጥላለን። ሌላ እንቀጥላለን። እቺ ደግሞ ትሞሉባታላችሁ። እቺ አሁን ትሞሉባታላችሁ። አሁን አዳምጡ። አበበ ዳሽ በላ። አበበ ዳሽ በላ። ምንድን ነው የሚበላ? ዳሽ እንዴት ይበላል? ዳሽ በላ ማለት ይኸውልህ ለዚህ አሁን ያቀተናል። በእናትህ አበበ በሶ በላ ነው። በቃ ሙላበት። አትቾክል አንሰው ያትቾክል። እስኪ አንተ እሳቸው ይመልሱ እሱ ይመልስ። ምን ሆነ ነው? በሶ ነው። በሶ በላ ያራል። በሶ በላ ያረጉ ማጃቱ ቤት ተወቁ ቢወርቀት በሶ አባባ በሶ በላ። በሶ ማዴ ራሱ በእናትህ ይብላ። ምንድን ነው እሱ? እኔ ሽግሽግ አድርጌለት አቀርብለታለሁ። በቃ እድሜ ልኩ ነው። በቃ በሶ ይበላ። በቃ እኛ እኮ እሱ ነው እንደው ኑሮ እያስወደደብን። በእናትህ አታውቃለህ። በቃ እናውቃለን። ዝም በል በቃ ዝም ብለህ ቀጥል፣ አትጨቃጨቅ። ፊት ያለ ጉኖ አካችሁ። እሺ ተው በሸዋገዛ ከና መለሳ እጅ ናንደ ይምሰል እንደ ጀርና ነጫንት ማለት ጫላ ዳሽ ጨበጤ ጫላ አረ የሳቸው ልጅ ጫላ ዳሽ ጨበጠ። ማን ጨበጠን? መሆኑ ጫላችሁ ቤት ጨበጠ። ጫላ እንግዲህ ለሳቸው ልጅ ወይ ሷን ግዛ ለርሶ ልጅ እኮ ነው እዚህ ጩቤ ጨበጠ የሚል ትሪ በርበሬ ጫላ ግያ ጩቤ ጨበጠ።